ጋር ተገናኝቻለሁ ማለት በጣም ደስ ይላል። ዛሬ 3 ቀን ሰው ቤት ነው ያለው ተሞሽ ቤት አላችሁ። በጣም ያምራል ማርያም። እሺ ማለት ሚዲያ ላይ ብዙ ሰው ሳይቀኛ ነው። እንደገና ከካሜራ በስተጀርባ ደግሞ ሰዎች አሉ። ቪዲዮው ላይ ሰዎች አሉ። አንቺ ያው እንደጠበቅሽ ነኝ። እሷን ማበረታታት እኔን ማበረታታት እሷን ማበረታታት እንቀበላቸዋለን። ኮምቦልቻን ብታርፉ እንቀበላቸዋለሁ። ወደ ውጫሌ ወደ ወልዲያ የምትሄዱ ደግሞ ወልዲያ ከመድረሳችሁ በፊት መርሳ ከመድረሳችሁ በፊት ሰርክ ገጠራዊ ጋራ አረፍ ብላችሁ እሷ ጋር ከዛ መርሳን እየጎበኛችሁ ወልዲያ ትገባላችሁ ማለት ነው። ወደ ሀይቅ መሄድ ስትፈልጉ ደግሞ እኔ ጋር ትመጡና አረፍ ትላላችሁ። እንግዲህ ይኸውላችሁ እኛ የመዳም ቅመሞች በውጭ ሀገር ብቻ ሳይሆን በሀገር ውስጥ እንደዚህ ግንኙነታችንን እያጠናከርን እንገኛለን ማለት ነው። ውድና የተከበራችሁ የኤችቲቪ ቤተሰቦች ዛሬ ውድና የተከበረችዋን ጓደኛዬን የስደት እህቴን ማለት ነው ሰርክ ገጠሬዋ ዩቱብን አግኝቻታለሁኝ። እንግዲህ እሷን በማግኘቴ ደግሞ እኔ በጣም ደስ ብሎኛል። በጣም ደስተኛ ነኝ። በነገራችን ላይ ለመጀመሪያ ጊዜ ነው በቃ እንደዚህ የመዳም ቅመሞችን ከመደማመሩ ውጭ ሰብስክራይብ አድርጋቸዋለሁ ከማለት ውጭ ከኦንላይን ጓደኝነት ውጭ በአካል ስንገናኝ የመጀመሪያ ጊዜ እሷን ማግኘቴ ነው። እንግዲህ ተፈላልገን ነው። እሷ ከሀይቅ መጣች፣ እኔ ከደሴ ተገናኝተን ያው እንግዲህ አሁን ላይ ደሴ ላይ ነው ያለነው። በነገራችን ላይ ደሴ ላይ ፏፈታ ዘና እያልን እንገኛለን ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሼር አድርጉ። እንደገና ደግሞ ከኛ ጋር አብራችሁ መስራት አብራችሁ ዘና ፈታ ማለት የምትፈልጉ ውድና የተከበራችሁ የኤችቲቪ ቤተሰቦች እንደዚሁም የሰርክ ገጠራዊ ቤተሰቦች ካላችሁ በኮሜንት አሳውቁ። ወደ ሀገር ቤት በቅርቡ የምትገቡ ጓደኞቻችን፣ እህቶቻችን፣ ወንድሞቻችን ካላችሁ ደግሞ አሳውቁን። እኛ እንግዲህ ወሎዬዎች በእንግዳ ተቀባይነታችን አንደኛ ነን ማለት ነው አይደል? ወሎ ገራገሩ ነው፣ የፍቅር ሀገር ይባላል። እንግዲህ ወሎ የፍቅር ሀገር እንግዳ ተቀባይ ነው። እናስተናግዳችኋለን። ያው አሁን እኔ ምሳን ያስተናግድኩ ነው። አሁን ውጭ ማለት ነው። ከፊቱ ፍትፍቱ ይባላል። ከፊቱ ፍትፍቱ ይባላል። የሀገራችን ሰው እንደዛ ነው። እና እኔ ደግሞ አንድ ቀን ወደ ውጭ ላይ ሄጄ እሷ ልትቀበለኝ ትችላለች፣ ታስተናግደኛለች። እንደዚህ እያልን እስበሳችን እየተባበርን እስበሳችን እየተጋገዝን አካውንታችን እናሳድጋለን፣ ራሳችን እናሳድጋለን፣ ራሳችን እናጠናክራለን። እና ይህን ይመስላል እላችኋለሁ። ሀሳባችሁን አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እውነት ለመናገር እኔ በጣም ደስተኛ ነኝ ከእሷ ከእህቴ ጋር መገናኘቴ ማለት ነው። አንድ ሰው ታዋቂ ስለሆነ ፌመስ ስለሆነ ምን ስለሆነ ሳይሆን ማንኛውም ሰው ከታች ተነስቶ ነው ትልቅ ደረጃ የሚደርሰው። እና ይሄ የዩቱብ ስራ ደግሞ የመተባበር ስራ ነው። በመተባበር እንደዚህ ሁላችንም እስበሳችን ስንረዳዳ ነው ትልቅ ደረጃ የምንደርሰው፣ ራሳችንን የምንለውጠው። ሁሉም እንደዛ ሆኖ ማንም ብቻውን ትልቅ ደረጃ እየደረሰ ሰው የለም። ሁሉም ተባብሮ በመተባበር ሰርቶ ነው ፌመሱ ነው የምናያቸው። ከሌ ፌመስ ምናምን በመተባበር የመጣ ስራ ነው። እና እኛም እስበሳችን ሳንናናቅ በመተባበር ከአረብ ሀገር ስንመጣ አንድነታችንን እንደተጠበቀ ሆኖ እያጠነከርን እያጎለበትን ቻናላችንን እናሳድጋለን። እኛም እንፌምሳለን አይደል? እንፌምሳለን እና ይሄን ይመስላል። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ቢስሚላሂ ረህማን ረሂም።
ወበረካቱ ውድና የተከበራችሁ የሰርክ የገጠሪዋ ቤተሰቦችና የኤችቲዩ ቤተሰቦች እንደምን አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ያው እንግዲህ እንደምታዩ ሰርክ የገጠሪዋ እኔ ቤት ዛሬ መጥታ አቀባበል አድርጌላት ማለት ነው። ከአረብ ሀገር ወደ ሀገሯ መጥታለች። ከዛ ደግሞ እኔ እንድትጠይቀኝ መጥታለች። ከአምባሰል ማርዬ አይደል? ከአምባሰል ማርዬ መጥታለች ደሴ ልትጠይቀኝ ማለት ነው። እኔ ደግሞ ያው እንደምታዩት በወሎ ጭስና በወሎ ቡና ታያለሽ እያስተናገድኳት ትገኛለሁኝና እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ሁላችሁም ስትመጡ እቀበላችኋለሁ። ራሳችንን እንድናበረታታ እንድንጠነካከር ያደርገናል ማለት ነው። እና ይሄን ነገር ሁላችንም ብንቀጥልበት ምን ይመስላችኋል? ምን ይመስልሻል? አሁን ልጆች ሰላም ሰላም፣ እንዴት ናችሁ? ያው ቤተሰቦች ሁሉ ሰላም ሁሉ መልካም ነው። እኛ እግዚአብሔር ይመስገን ደህና ነን። ያው እንግዲህ ዛሬ አይደለም 5 ቀን ነው ተመጣው። 5 ቀን ሆነ። ተመችቷታል? ተመችቶኛል። በጣም ደስ የሚል ነው ለማውራት። ያው ሀውለት ሚዲያ ላይ ነው የማውቃት። በላይ ነው የተዋወቅነው። ደምሪ ትንደዋመር ነው የተገናኘ ነው እና በጣም ደስ የሚል ነው። በጣም ሳቂታ ናት እንደምታውቋት። አመሰግናለሁ። ሙሉ ፋሚሊዎች ደስ የሚል እውነት ለመናገር ምንም አይጠገቡም ማርያምን። እና አብረን እንስራ እንጠንክር እላቸዋለሁ። ልጆች ደስ የትመጡ ሀውለትን ጎብኟት፣ አበረታቷት፣ አበረታቱን። አብረን እንደገ መደም ቀመሞች እና በጣም ነው የማመሰግነው ሀውለትዬ። በጣም ወድሻለሁ። ወድሻለሁ፣ አከብርሻለሁ። እውነት ለመናገር መወረር ቋንቋ ነው ለሰው ልጅ ማለት ነው። የእናትሽ ልጅ ቢሆንም አብረሽ ታበላሽ አብረሽ ተጠጣሽ ምንም ፋይዳ የለውም። እና በጣም ነው የማመሰግነው የኔ ውድ። እሺ የኔ ውድ እኔም አመሰግናለሁ። እኔን አክብረሽ ልትጠይቂኝ እዚህ ድረስ ስለመጣሽ አክባሪ ይስጥልኝ። በነገራችን ላይ ለመጀመሪያ ጊዜ ነው እንግዲህ ከዩቲዩብ ጓደኞቻችን ለመጀመሪያ ጊዜ እሷን ማግኘቴ ነውና የመዳም ቅመሞች ሁላችንም እስካሁን ድረስ በሚዲያ ነው የምንተዋወቀው እንጂ በአካል ተዋውቀን አናውቅም። በሚዲያ ግን በደንብ እየተደጋገፍ ቻናላችንን እያሳደግን እዚህ ድረስ እየተደማመረን እዚህ ድረስ አድርሰነዋል ማለት ነው። እና ከዚህ በኋላ ያለውንም ብንተባበር እንደዚህ ወደ ሀገር ቤት ስንመጣ ሁላችንም በየቤታችን ተቀምጠን አላማችንን ባንረሳ፣ እዛ ስንሆን በጣም አገር ቤት እንገባና ቪዲዮ እንሰራለን፣ ቻናላችንን እናሳድገዋለን ምናምን ብለን በጣም ብዙ ሀሳቦችን ሰንቀን ይዘን ወደ አገር ቤት እንገባለን። ግን አገር ቤት ከገባን በኋላ በጣም ብዙ ነገሮች ላይቭም እንዳንገባ የሚያደርገን ቪዲዮም እንዳንቀርጽ የሚያደርገን ነገሮች ይኖራሉና በአንድ ላይ ሆነን ብንሰራ ግን እነዚህ ነገሮች ይቀረፋሉ ብዬ አስባለሁኝና መቼም ሰው ብቻውን ሆኖ ሀሳብ ማመንጨት እንደገና ደግሞ የተለያዩ ነገሮችን እቅዶችን ለማውጣት የሚቸግረው ሰው ይኖራልና 2-3 ሲሆን ግን ሰው በአንድ ላይ በጋራ በግሩፕ ሲሆን ይረዳዳል። የአንዱን ሀሳብ ወደ አንዱ ሸር እየተደራረገ ተረዳድቶ ያለውን ነገር ችግርም ሲኖር ችግሮችን መፍትሄ ያመጣል፣ መፍትሄ ይፈልግላቸዋልና እኛም እንደዛ አድርገን ቻናላችንን ብናሳድግ ያለውን ነገር እየተረዳዳን ራሳችንን ብንቀይር ከስደት ዓለም ደግሞ የስደትን ዓለም በቃን ብለን በአገራችን ውስጥ ተባብረን እንደዚህ በውጭ ሀገር በሰው ሀገር በስደት ሀገር እንደምንተባበረው ደግሞ እዚህም ሀገር ውስጥ በአንድ ተባብረን ቻናላችንን ብናሳድግና ራሳችንን ብንለውጥ ብዬ ነው የማስበው። እንግዲህ አሁንም እኔና ሰርኬ ገጠሪዋ እንግዲህ ይሄን ነው እያደረግን ያለ ነው፣ እየተባበርን ነው። በጣም ነው ደስ ያለኝ መጥታ ስለጠየቀችኝ። እንግዲህ እንደዚህ አይነት ቁም ነገረኛ ዩቲዩብ አሁን ብር እስካሁን ድረስ የከፈለን ነገር የለም ለሁለታችንም። የሷ ገና ሞኔታይዝ አልሆነም፣ የኔ ደግሞ ሞኔታይዝ ሆኗል፣ ግን እየቆጠረ አይደለም። ያው ብዙም እየሰራሁበትም ስላልሆነ ግን ከዚህ በኋላ እሰራበታለሁኝ። አሁን እንግዲህ እሷ እህቴ መታለች፣ አበረታታኛለች። ሌሎቻችሁም እየመጣችሁ አበረታቱኝ። እሰራበታለሁ ብዬ አስባለሁ። ኢንሻአላህ እሰራበታለሁ በደንብ አድርጌና ሀሳቡ በቃ እንደዚህ ከሰው ጋር ስትሆኑ ሀሳባችሁ ይበረታታል። መንፈሳችሁ የስራ ሀሳባችሁ የስራ ሞራላችሁ እየተበረታታ እየጠነከረ እየዳበረ ነውና የሚሄደው። ሁላችሁም ይልመድባችሁ። አገር ቤት መጥታችሁ ዝም ብላችሁ ሀሳባችሁን እዛ ያለውን እቅድ አታጥፉት። ተመልሰን ያው ዝሮ ስራ ፈተን ቤት ውስጥ ከተቀመጥን እኮ ተመልሰን ስደት እንደምንሄድ የታወቀ ነው። ስለዚህ እንደዛ ከመሆኑ በፊት
እንደምንም ብለን ራሳችን ብንለውጥ ብዬ ነው የማስበው። እስኪ ሀሳብ ካለሽ ደግሞ እስኪ ምን ትያለሽ? አሁን ማለት አሁን ሀገራችን ላይ ብዙ የሚሰራ ነገር አለ። ግን ያንን አሁን ስለቀመስን መልሰን ያሯሩጠናል እንጂ አንደኛ አሁን በተለይ የሰላሙ ጉዳይ የስራ ማጣቱ አሁን ያው እንደምታውቂው ተመልሻለሁ። ነገር ምን አንድ ነገር አሁን እዛ ዕቃ ያስቀሩት ነገር የለኝም። መልሰለው ይሻላል። ያው ሀገር ያሰራለሁ ብዬ ነበር፣ ግን እዚህ መጥተሽ ስታይ ሁሉ ነገር ተስፋ የሚያስቆርጥ ነው። በቀላል ነገር አትነሽም፣ ወረት ያስፈልግሻል። እንደገና ደግሞ ቤት ኪራዩ በጣም ውድ ነው። በቃ ሁሉ ነገር ትምታታብኝ። አሁን ተመልሼ ያልከው ዩቲዩብን ራሱ ለመስራት ሰላም ያስፈልጋል። ሰላም ለመናገር ማለት ነው። አሁን እኔ ላይ ትገባ የወርቂሳ ልጆች አሉ፣ የመርሳ ልጆች አሳየው ወደዛ ዙሪና ምናምን ይላሉ። ደግሞ እኛ ጋር ደግሞ እንደዚህ ጊዜሽ መሄድ አይፈቀድም። መከላከያዎቹ መረጃ ሊወስዱ ይችላሉ። መረጃ ነው ይላሉ። ሊቀሙ ይችላሉ። በጣም ከባድ ነው እና አስቸጋሪ ነው። እና ፈጣሪ አምላክ ሀገራችንን ሰላም ያድርግልን። ሁላችንም በሃይማኖታችን እንጸልይ፣ እንበረታታ። በተለይ ሀውለት በጣም ጎበዝ ናት። እኔ አሁን ብዙ ነገር አስተምራኛለች። ማርያምን አንቺ ለመናገር ታይም አንቺ አሁን ብዙ ነገር እዛ እያለሽ አሁን በገስት ለመግባት በብዙ ነገር እያስቸገርኩሽ ነበር ማርያም። እና ያው መቼም የሰውን ውለታ ሰው አይመልሰውም። ከሰው ደግሞ ምንም አይጠበቅም ከፈጣሪ እንጂ። እና ብዙ ነገር አስተምረሽኛል። የሚጠፋኝ ነገር እንደዚህ አድርጊ እያልሽ እዛ ደርሰኛል። በጣም አመሰግናለሁ። የልቦናችን መሻት ይፈጽምልን ፈጣሪ። ወደፊት ትልቅ ዩቲዩበር ሆነን የተቸገሩትን የምንረዳ ብዙ አሁን ሀገራችን ብዙ ምስኪኖች አሉ። ብንረዳ በጣም ደስ ይለኛል። አሁን በጣም ይሄ እኮ የሁላችንም ግን የሁላችንም ሀሳብ ነው። እግዚአብሔር ደግሞ የልቦናችን አይቶ ያሳካልን። አገር ቤት ትመጡ ሀውለትን ደሴ ትመጡ በቃ ትቀበላችኋለች። እቀበላችኋለሁ። ዩቲዩባችሁን ቻናላችሁን ደግሞ የእሷን ቻናል አሁን ሞኔ አድርጌላታለሁ፣ አፕላይ አድርጌላታለሁኝ። ኢንሻአላህ በቀጠሮ ላይ ነው ያለው። ቻናሏ በቀጠሮ ላይ ነው። ይቀበላታል ብዬ አስባለሁኝ። ካልተቀበልም ደግሞ ያን ችግሩን ፈትቼ አስተካክዬ ሞኔታይዝ አድርጌ እንደምሰጣት እርግጠኛ ነኝ። ባለሙሉ ተስፋ ነኝ። የዛ ሰዓት ደግሞ ቪዲዮ እለቃለሁኝ ማለት ነው። እና ቻናላችሁን ራሱ ሞኔታይዝ ማድረግ የምትፈልጉ ልጆች፣ የደሴ አካባቢ ልጆች ካላችሁ በአካል መምጣችሁ ሞኔታይዝ ማድረግ የምትፈልጉ ካላችሁ በአካል መጣችሁ ሞኔታይዝ አደርግላችኋለሁ። አረብ ሀገር ያላችሁ እህቶች ደግሞ ካላችሁ ደግሞ ሞኔታይዝ እንዳደርግላችሁ የምትፈልጉ ካላችሁ በሙሉ ታማኝነት ማለት ነው ሙሉ ኃላፊነቱን ወስጄ ሞኔታይዝ አደርግላችኋለሁ ማለት ነው። ውድና የተከበራችሁ ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። የኔንም ቻናል ላይክ አድርጉ፣ ሼር አድርጉ። እውነት ለመናገር እየታየልኝ አይደለም። ያው ላይቭ እየገባሁ ስላልሆነ በአንዳንድ ምክንያቶች የተለያዩ ምክንያቶች ይኖራሉ የሚገድቡ። አገር ቤት ስንሆን ቤተሰብ እናስተዳድራለን። ብዙ ነገር እዛ አቅደን እንደምንመጣው አይደለም። እውነት ለመናገር እሷ እህቴ አሁን አቅዳ ብዙ ነገር አልመለስም ደግሞ የታባቱ ስደት ብላ ነበረ የመጣችው፣ ግን አሁን ተመልሳ ልትሄድ ነው። ስለዚህ እንደዛ የምናደርግባቸው ምክንያቶች ስላሉ ነው የምንመለስበት። በቃ በጣም ከባድ የሆነ ምክንያት ስላለ ነው እንጂ የኔም አሁን ላይቭ የማገባበት የሆነ የራሴ የሆነ ምክንያት ስላለኝ ነው። እና ሁላችሁም እንትን በሉ፣ ሼር አድርጉ፣ ኮሜንት ደግሞ አስቀምጡ። እንደ ጓደኞቼ እረስታችሁኛል አትርሱኝ ነው የምላችሁ። እንግዲህ ውድና የተከበራችሁ የኤችቲዩብ ቤተሰቦች ያው እንግዲህ እንዳያችሁት ሰርኬ ገጠሪዋ እኔ ጋር መጥታ ደሴ ማለት ነው ሶፋ አገዛዝቻታለሁ ማለት ነው። ያው እንደምታዩት የሚያማምር ሶፋ አለ። ይሄ የምታዩት ደግሞ አረቢያ መጅልስ እና ሶፋ እንደ አረቢያ መጅልስም እንደ ሶፋም አድርጋችሁ የምትጠቀሙበት ነው ማለት ነው። መግዛት የምትፈልጉ ካላችሁ ዋጋው ስንት ነው? ዋጋውን ማወቅ እንፈልጋለን። ቀርጸሽ ደግሞ አምጭልን ምናምን የምትሉ ካላችሁ ደግሞ ቀርጬ ነግራችኋለሁ ዋጋው ስንት እንደሆነ። እንደዚህ ቪዲዮ ፎቶ እያደረኩኝ ነግራችኋለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይንቆዩ። እንግዲህ ለሷ የገዛ ነው ሶፋ እስከ 80 ሺህ ምናምን የሚባልም አለ፣ 100 የሚባል አለ።
እኛ ለሷ መካከለኛ ነገር ነው የገዛንላት ማለት ነው። በጣም አሪፍ ነው። በጣም ያልተወደደ በጣም የወረደም አይደለም፣ በጣም የወጣም አይደለም እና አሪፍ ሶፋ ገዝተንላታል ማለት ነው። በጣም ቆንጆ የሆነ ሶፋ በ60 ሺህ ብር ከማስጫኛው ውጭ በ60 ሺህ ብር ገዝተንላታል። አገዛዝጃታለሁ ማለት ነው። ይህ ማለት እንግዲህ በጣም አሪፍ ነው። ሶፋ 60 ሺህ ብር ከተገኘ በጣም ቆንጆ ነው እንደኔ ማለት ነው። ያው የዚህ አይነት ነው። ይሄን ነው የገዛንላት። ይሄ ሆኖ በቡኒ ከለር ብዙም ለቀረጻ ስላልተመቸኝ ይሄ ሆኖ በቡኒ ከለር ነው። ያኛውን ለመቅረጽ ብዙ አልተመቻቸልኝም ማለት ነው። እና እንደዛ ነው። ይሄኛውን የገዛውላት ከዚህ ከእርሳስ ከለሩ ጀርባ የችግሮቻችን መፍቻ የሆነ ክፉ በማድረግ ቁጭትን ይወጡ ሀገርን በልማት ቁስ ከፍተው ፖለቲካዊ ልማት እንጂ በጦርነት ትግራይ መግባት ዲያብሎሳዊ መንገድ ለማስቀረት እነሆ ሀገራዊ ሰረገላውን ከፍቶ ስትቀርጭ እኮ እንዲህ አድርገሽ ነው የምትቀርጪው። ስልኩን እንዲህ አድርገሽ ከቀረጽሽው ችግር የለም። ስልኩን እንደዚህ እና ካልከት ላይ እንዳሳየሁሽ ታዘጋጀዋለሽ። ይሄ ታረጊዋለሽ እኮ ሁለቱም ሰው ስለ ፓስታ ነው እያለች ፓስታ ምን ይሰራልሻል? ፓስታ ቤት ነው ይሰራልሻለሁ።